ሰላም አለይኩም እህታችን ኮይት አየር መንገድ ነው ያገኘኋት። ተናገሪ ማን ነበር ስልሽ? ስሜ ረዚቅ አባላለሁ። እሺ በኢትዮጵያ 12 ነበር የመጣሁት ወደ ኮይት። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ በጣም ያሳዘነኝንና እንቅልፍ የነሳኝን ጉዳይ ልንገራችሁ። እዚህ ጋር በፎቶ የምትመለከቷት እህታችን ልክ እንደማንኛውም ሰው አረብ ሀገር ለመሄድ ፕሮሰስ ጀምራ ዱባይ ወይም ደግሞ ሳውዲ ከሁለት አንዱ እርግጠኛ አይደለሁም። እሷ የፈለገችው እነዚህ ሀገር መሄድ ነው። ነገር ግን ተሳስታ ኩዌት ገባች እና ኩዌት ከገባሽ በኋላ ምን ተፈጠረ የሚለውን ቪዲዮ ልጋብዛችሁና አብረን እንየው። ሰላም አለይኩም እህታችን ኮይት አየር መንገድ ነው ያገኘኋት። ተናገሪ ማን ነበር ስልሽ? ስሜ ረዚቅ አባላለሁ። እሺ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት። 80 ሺህ ብር አስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሺ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው። ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። እንዳይሰሙት ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥቷል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ተቃጥሎ ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱን እንደዛ አምጪ የሚለኝ ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ጀምርልኝ ስትለኝ እሺ ጀምርልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለውም ጀምሪ ብላ ያው ኬሳራ 2ኛ ዙር ኬሳራ አስከተተች። እንግዲህ ቪዲዮውን አይታችሁታል። ኩዌት እንደመሆነ መጠን ስለ ኩዌት ትንሽዬም ቢሆንም አውቃለሁና ይቺ ልጅ ኩዌት ከዚህ በፊት ሰርታ የወጣች ልጅ ነች። ግን ስትወጣ የወጣችሁ በህጋዊ መንገድ ሳይሆን በህገ ወጥ መንገድ ጠፍታ ነው የወጣችሁ ማለት ነው። እንግዲህ ጠፍታችሁም እንኳን ሲሆን አንዳንዴ በተለያዩ ወንጀሎች ስትጠየቁ ኩዌት ለመጨረሻ ጊዜ ብሎክ ነው የምትደረጉት፣ እንዳትገቡ ነው የምትደረጉት። ጠፍታችሁ ስትወጡ ግን ለ5 ዓመት ቅጣት ይሰጣችኋል። ከ5 ዓመት በኋላ ነው ኩዌት መግባት የምትችሉት ማለት ነው። እና ይቺ ልጅ አይ እኔ ኩዌት መሄድ አልፈልግም ግን አረብ ሀገር መሄድ እፈልጋለሁ ብላ ስትላት ልጅቱ ምንድነው ያለቻት? አይ ችግር የለውም አሁን ኩዌት አሰራሯ ሁሉ ነገር ተቀይሯል። ምንም የተቀየረ ነገር የለም። በእውነት ይሄ የማን አለብሽ ምን አለብኝ ነገር እኔ ገንዘብ ካገኘው ሲኦልም ትግባ አይነት ነገር ካልሆነ በስተቀር ኩዌት የትኛውም ሀገር በህገ ወጥ ከወጣችሁ መግባት አትችሉም። ይሄ የሁሉም አረብ ሀገር ህግ ነው። ሁለተኛ ነገር ደግሞ የኔ ጥያቄ ልጅቱ ይሄንን ሁሉ ፕሮሰስ አልፋ ለምሳሌ ቪዛ ሄዶላት ቪዛ ሄደላት ስትመጣ ከሪፖርት መግቢያ ጀምራ ተሳስታ ኩዌት እስከምትገባ ድረስ እንዴት ነው ምንም አይነት እንትን የማይወጣው? ለምሳሌ ቼክ እየተደረገላችሁ ነው። የከፊላችሁ እንትን ቼክ ይደረጋል፣ ስትገቡ ቼክ ይደረጋል። በጉዟችሁ በፍሪ ቪዛ ነው ወይ በቤት ሰራተኝነት ነው ወይ እያንዳንዱ ነገር ቼክ እየተደረገ ይሄንን ሁሉ ነገር እንዴት አልፋ ልገባ ትችላለች? እኔ አንዳንዴ ሳስበው ኩዌት በጣም በቅርብ ጊዜ ነው የቤት ሰራተኛ ቪዛ የለቀቀችውና ሰዎች በተለያየ
ያው ኩዌት እንደምታውቁት በባህር በምንም አይነት መንገድ መግባት አይቻልም። ነገር ግን በአንዳንድ አጭበርባሪ ደላሎች የሚገቡ ልጆች ልክ እንደዚህ ከገቡ በኋላ ከሪፖርት እየተመለሱ የሚሄዱ ልጆች አሉ። ለነሱ መፍትሄ ሊያረጋት ፈልጎ ነው እግዚአብሔር አልኩ። ምክንያቱም ይሄ ከባድ ነገር እኮ ነው። አስባችሁታል? እስኪ አሁን እናንተ ቤተሰቦቻችሁን ለአንድ ሳምንት ቸው በቃ ልንሄድ ሆነ ሀገር ልንዝናና ብላችሁ አይ እንትን እኮ የሆነ ነገር ገጥሟል የአየር ሁኔታ ምናምን ብስትባሉ ያለውን ስሜት አስቡት። አይደለም 2 ልጆች ጥላችሁ ከክፍለ ሀገር አዲስ አበባ ፕሮሰስ እየጨረሳችሁ ብር እየጨረሳችሁ አስቡት። በጣም ከባድ ነገር ነው። ነገር ግን እኔ አሁን ይች ልጅ እግዚአብሔር ለሌሎች ልጆች መፍትሄ ሊያደርጋት ነው ብዬ አሰብኩኝ። ሌላው ደግሞ እኛ ላይ ነጥብ የማነሳው ነገር ምን መሰላችሁ? እኛ ኢትዮጵያኖች ብዙ የማንበብና የት ነው የምንሄደው ብለን አንድን ነገር እርግጠኛ የመሆን ብዙም እንትን የለንም ከራሴ ጀምሮ። ለምሳሌ ይች ልጅ ቪዛ ሲሰጣት ቪዛዋ ላይ ኩዌት ነው የሚለው። ኩዌት እሷ ማንበብ እንኳን ባትችል ጣገቧ ላሉ ሰዎች እስኪ አንብቡልኝ ኩዌት እኮ እንደዚህ ውኛለሁኝ። በተለይ ደግሞ ሰርታ የምታቀልጅ ነች። ሰርታ ማታቀልጅ እኔ አሁን ልጅቷ ላይ እየፈረድኩኝ አይደለም። ግን ይሄ ለሁላችንም ስለሚጠቅመን ነው። እስኪ ይውልኝ ይሄ ምንድነው? ኩዌት ትራንዚት ነው የገባሁት ኩዌት እንደዚህ መግባት እችላለሁ ብላ ብትጠይቅ ኑሮ ይሄ ሁሉ ነገር አይመጣባትም ነበር። ነገር ግን እሷ ዝም ብላ እንደነገሩን ከሆነ ሪፖርት ላይ ራሱ ስታልፍ የፓስፖርት ችግር ነበረባት። በጣም በብዙ ችግሮች ነው ያለፈችው የገባችው። ይሄ ሁሉ ችግር ሲገጥማት እኔ እኮ ኩዌት መሄድ አልችልም፣ እኔ እኮ እንደዚህ ብሎክ ነበረብኝ፣ እንዴት እንደዚህ ልገባ ቻልኩ ብትል ኩዌት አትገባም ነበረ ልጅቱ። ወይም ደግሞ ከኢትዮጵያ ተመልሳ ራሳቸው ወጪዋን ችለው ወደ ሌላ ሀገር ይልኳት ነበር። ስለዚህ እኔ አሁን ምንድነው ማለት የፈለኩት ልጅቷ ላይ እንትን እያልኩ ሳይሆን የምንሄድበትን እኛ ለራሳችን ተጠያቂዎቹ እኛ ብቻ ነን። የት ነው የምንሄደው? ምንድነው የምንሰራው? ለስንት ዓመት ነው? እያንዳንዱ ነገር መጠየቅ ማጣራት። አሁን ለምሳሌ ሌሎች ዜጎች ፊሊፒን ወይም ደግሞ ሌላ ዜጋ አይታችሁ ከሆነ የሚሄዱበትን ያውቃሉ፣ ያነባሉ፣ ይረዳሉ። እኛ ግን ዝም ብለን ሰው ሂዱ ካለን የሆነ ሀገር እንሄዳለን። የሆነ በባህርም በሊቢያም የሆነ ሀገር እንገባለን። ይሄ ደግሞ ራሳችን ላይ በጣም ትልቅ ኃላፊነትና ትልቅ ነገር ነው የምናመጣው ለራሳችን። ይች ልጅ እንግዲህ አስቧት ኩዌት ገብታ መመለስ ማለት ጭንቅላቷ እኔ እንጃ ምን እንደሚያስብ እንደምትዋት በጣም ነው የምታለቅሰው፣ በጣም ነው የምታሳዝነው። ስለዚህ ራሳችን ነን ያለነው፣ ኃላፊነት እንውሰድ። ለሚፈጠረው ነገር ኃላፊነት ራሳችንን መውሰድ ያለብን። በቃ ከቤተሰቦቻችን ወጥተን እየተሰደድን አይደለ? ከተሰደድን ደግሞ የት ነው የምንሄደው? እኔ አንድ ጊዜ የገጠመኝ ልንገራችሁ። ከኢትዮጵያ በኮሮና ሰዓት ወደ ኩዌት ኢትዮጵያ ተመልሼ ለ1 ዓመት ያክል ኢትዮጵያ ተቀመጥኩኝና ስመለስ ቪዛ እንትን ተብሎልኝ እንግዲህ መጥቻ አውቃለሁኝ እኮ። ነገር ግን ቪዛዬ ላይ የአባቴ ስምና የኔ ስም እንግዲህ እንደምታውቁት አረብ ሀገር ላይ ወደ አረብ ሀገር ስትመጡ እንደ ኢትዮጵያ አይደለም የሚጻፈው። የአባታችን ስም ቀድሞ የኛ ስም ከፊት ነውና ደወልኩላትና ለኤጀንሲዋ ሀሎ አቤት ለምንድን ነው የአባቴ ስም ከፊት የሆነው? እኔ ባድ እንደመሆን ያለበት ብዬ ጠየቅኩ ሰው ነኝና አስታውሳለሁ። እሷ በጣም ጎበዝ ነች፣ ለዚህ እያንዳንዱ ነገር ቼክ ማድረግሽ የሆነ ነገር ውስጥ እንዳትገቢ ይረዳሻል ብላ ስታደንቀኝና ይሄን ለምንድን ነው የነገርኳችሁ? የሆነ ነገር ቼክ ስናደርግ የሆነ ነገር ስንጠይቅ ስለራሳችን የሆነ ነገር ራሳችንን እየጠበቀን ነው እንዴ። ሰው ጉድጓድ ግቡ ቢለን ጉድጓድ ልንገባ ነው እንዴ? አንገባም እንዴ። ይሄ እኮ ጉድጓድ ነው ይውጠናል ጉድጓዱ ብለን እኮ ነው መመለስ ያለብን አይደለ? ስለዚህ አረብ ሀገር የምትመጡ እህቶቼ በተለይ አዳዲስ የምትመጡ እህቶቼ እቼታችን ለሁለተኛ ጊዜ ስትመለስ ነው እንደዚህ አይነት ስህተት የገጠማትና ለመጀመሪያ ጊዜ የምትመጡ ራሳችሁን እንድትጠብቁ ላለሁኝ። እንግዲህ እግዚአብሔር አምላክ ከእንደዚህ አይነት ህገወጥ ደላሎች ፈጣሪ ይሰውረን። ደላላ ሲወልም ያስገባችኋል፣ የትም ያስገባችኋል፣ ብቻ ብር ያገኝ። እናንተ ግን ለራሳችሁ ኃላፊነት መውሰድ አለባችሁ ለማለት ነው። አመሰግናለሁ። ሐሳቤ ከተረዳችሁኝ ወይም ደግሞ ከወደዳችሁት ላይክ ሼር አድርጉልኝ። በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ደህና ቆዩልኝ። ስለ ኩዌት መረጃ ከፈለጋችሁ ደግሞ እነግራችኋለሁ። ደህና ሁኑልኝ።